አንድ ሰው እዚህ ሀገር ቢዝነስ ሴታፕ ለማድረግ የሚያስፈልጉት ነገሮች ምንድን ናቸው? አንድ ሰው ቢዝነስ ሴታፕ ለማድረግ እዚህ ሲመጣ የመጀመሪያው ምንድነው ላይክ ቢዝነስ ሴታፕ የሚያደርግበትን ሲቲ ማወቅ፣ የትኛው ኤምሬት ነው ላይክ ሴታፕ ማድረግ ያለብኝ። ፎር ኤግዛምፕል ዱባይ ባደርግና አቡዳቢ ባደርግ ምንድነው ልዩነቱ? ብዙ ጊዜ ሰው የሚያየው ኮስቱ ነው። ኮስቱ ላይ ብቻ ሳይሆን ፎከስ ማድረግ ያለብሽ ላይክ የዱባይና የአቡዳቢ ልዩነት ምንድነው? አብዛኛው ህብረተሰብ ለምንድነው ዱባይ ላይ ኢንቨስት የሚያደርገው? ሶ አብዛኛው ህብረተሰብ ለምንድነው ሻርጃ የሚሄደው? ፎር ኤግዛምፕል ሻርጃ ኢንቨስት ያደረገ ሰውና ዱባይ ኢንቨስት ያደረገ ሰው ፕሮፊቱ አንድ ሊሆን አይችልም። ኢንቨስት የምታደርጊው ሻርጃ ላይ ሌስ ነው፣ ዱባይ ላይ ኢንቨስት የምታደርጊው ሞር ነው። ነገር ግን ምን አለ ዱባይ ላይ ኢንቨስት ታደርጊ ኢትስ ላይክ ኢንቨስተር የዓለም ኢንቨስተር በሙሉ የሚመጣው ዱባይ ላይ ነው። ቪዚተር ሁሉ የሚመጣው ዱባይ ላይ ነው። ሶ ኢቭን ሻርጃ፣ አቡዳቢ ኤኒዌር ያለ ሰው the whole day መጥቶ ሰርቶ የሚሄደው ዱባይ ነው። ስለዚህ አብዛኛውን ፕሮዳክት የሚጠቀመው ከዱባይ ነው ማለት ነው። ቢዝነሱን ፎሎ የሚያደርገው ዱባይ መጥቶ ነው። ሶ ፕሮፊቱ የዱባይ ነው ማለት ነው። ኦኬ። ስለዚህ መጀመሪያ የሚሆነው የኢንቨስት የሚያደርግበትን ኢምሬት መምረጥ ነው። ኦኬ። ሰከንድሊ ደግሞ ላይክ ምን አይነት አክቲቪቲ እንደሚሰራ ማወቅ መቻል አለበት። አብዛኛው ሰው ገንዘብ ይዞ ይመጣል፣ ምን እንደሚሰራ አያውቅም። አንቺ ኮንሰልት እንድታረጊ ነው የሚፈልገው። ኢቭን አንቺ ኮንሰልት ለማድረግ ምን ላይ ኢንተረስትድ ነው ሹድ ነው ያን ማወቅ አለበት። ባክግራውንዱ ማወቅ አለብሽ። ከየት ነው የመጣው ይሄ ሰውዬ? ምን አይነት ቢዝነስ ይሰራ ነበረ? ኢምፕሎይ ከነበረ ፋሚሊ ኦር የቤተሰብ አካሉ ኢንቨስትመንት ላይ ነበረ ወይ? ወይም ደግሞ ምን አይነት ኢንቨስትመንትን ያውቅ ነበረ በፊት? ላይክ አካባቢሽ ላይ የምታየው ነገር አለ። ኢንተረስትድ መሆን አለብሽ። አንድን ስራ ስትሰሪ ላይክ ፕሮዳክቱን በጣም ማወቅ ይኖርብሻል። ስለ ፕሮዳክቱ ማወቅ ይኖርብሻል። ልታምኝበት ይገባል። አንቺ ፕሮዳክቱን ለማስተዋወቅ ያን ፕሮዳክት ማመን መቻል አለብሽ፣ ማወቅ አለብሽ፣ እርግጠኛ መሆን አለብሽ። ምክንያቱም ይዘሽ የምትወጪው ፕሮዳክት ማለት አንቺ ማንነትሽ የሚገልጽ ፕሮዳክት ማለት ነው። ሶ ያን ፕሮዳክት በደንብ ማወቅ አለበት፣ ስለሚሰራው ስራ ቢዝነሱን ማለት ነው። ምን አይነት ቢዝነስ መስራት እንደሚፈልግ ሰው የሚሰራውን ሳይሆን እኔ ምን ላይ ኢንትረስትድ ነው የሚለው ነው ማወቅ ያለበት። ሶ ምን ልስራ ብሎ መምጣት ሳይሆን እኔ እንደዚህ የቢዝነስ አይዲያ አለኝ፣ ሶ እናንተ ደግሞ ሞሮፍ ምን ጋይድ ታደርጉኛላችሁ ብሎ ነው መምጣት የሚኖርበት። ኦኬ። ሰርድሊ ደግሞ ያው ኮስቱን፣ ክፍያውንና ሎኬሽኑን እንዳልኩሽ መምረጥ ይኖርበታል። ከዛ በኋላ ፓስፖርት፣ ቫሊድ የሆነ ፓስፖርት፣ ኢሜይልና ስልክ ቁጥር ነው የሚያስፈልገው። ኢቭን ኢሜይልና ስልክ ቁጥር ባይኖረውም አፍተር ሰም ታይም እንቀይርለታለን። በእኛ ሲስተም እንሰራለትና ከሆነ ጊዜ በኋላ ይቀይርለታል።